አደራ 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 እንዳትለቁት ያንተ ተራራ ጨለማውን እንዳንፈራ አላህ ስራቸው ገላቸውና እኔ ግን በሀያ ያለው እስልምና ጉዱ ላይ ደርስበትም አቡበከር ሲዲቅ ረዲየላሁ ዐንሁ ዛሬ ሁሉ ቁጥር ያለው ሙስሊም ያለ እስልምና ሲደፈር ዝም ብሎ የሚተኛው ማለት የጥፋታይ ብዙ ሴራ ብዙ እልቂት የሚያፈራ በእኛ ዘመን በእኛ ተራ ይታየኛል ያተራራ ምንድነው መልሳችን? አማም አላህ ምንድነው የምንመልሰው? ምንን ፈርተን ፈተናውን እንዳዘለ ያ ተራራ ዛሬም አለ ስንቱን ጀግና እየጣለ ያ ተራራ ዛሬም አለ አደራውን ዘንግተን ረስተነው እንደ ዋዛ አይደለም የተሰዉ ሰሓቦቹ እነ ሐምዛ ድሉም ድል አይደለም ምርኮ የሸይጣን ሴራ ተንኮል ነው እኮ ምንን ፈርተን ሞት ምንን ፈርተን እስር ሰው ዋሽቶ ይታሰራል ሰው በማስ ይታሰራል ሰው ሰርቆ ይታሰራል በእስልምና መታሰር እጅጉ አይገኝም እንጂ ከተገኘ ሸረፍ ነው ይሆን ሞቱን ካገኘው ኢዝ ነው ክብር ነው ለሳት ሲያበጃጁ አሳምረው ሲያዘጋጁ ውዱ ነቢ ቀድመው አውቀው ነግረውናል አስጠንቅቀው ተራራውን እንዳለቀው ተራራውን የሚታደሉት የተመረጡ ሰዎች ብቻ ናቸው። አላህ የመረጣቸው ለዚህ ኃላፊነት ያጫቸው ትልቅ ባሮች ብቻ ናቸው። ፈተናውን እንዳዘለ ያ ተራራ ዛሬም አለ ስንቱን ጀግና እየጣለ ያ ተራራ ዛሬም አለ ሒጃብሽ ነው መሰተሪያ እምነቴ ነው መከበሪያ ለከሃዲ የሚያስፈራ ዲናችን ነው ይህ ተራራ ድሉም ድል አይደለም ምርኮ የሸይጣን ሴራ ተንኮል ነው እኮ አላህ ከከተበው ውጭ አላህ ከወሰነው ውጭ የሚደርስ ነገር አለ። ስለዚህ ሊመልኸው እንዳትለቁት ያንተ
እንዳንፈራ